በአሁኑ ሰዓት በኪስዎ ውስጥ ያለው የገንዘብ መጠን እየቀነሰ እንደሆነ ተሰምቶዎታል? ምናልባትም የገዙት ዕቃ ዋጋ ካለፈው ሳምንት ጨምሮ ይሆን? ምናልባትም በሺዎች ከሚቆጠሩ ኪሎሜትሮች ርቆ በሌላ አህጉር የሚካሄድ ጦርነት እዚህ የእርስዎ ቤት ውስጥ ቁጭ ብሎ የዕለት ተዕለት ኑሮውን እየቀየረው ቢሆንስ? ለመሆኑ የእርስዎ ንግድ ሥራ እና የልጆችዎ የወደፊት ተስፋ ከባሕረ ሰላጤው ውጥረት ጋር ምን አገናኘው? የዓለም ኢኮኖሚ እየተናወጠ ባለበት በዚህ ወቅት የእርስዎ ገንዘብ የት ነው ያለው? ታሪኩ የሚጀምረው እዚያው የኢራን ዳርቻ ላይ በሚገኘውና ሆርሙዝ ተብሎ በሚጠራው ጠባብ የባሕር መስመር ነው። ባለፈው የካቲት 2026 አሜሪካ እና ኢራን ወደ ለየለት የአየር ግጭትና የሚሳይል ጦርነት ሲገቡ ዓለም ትንፋሿን አጥታ ነበር። ነገር ግን ጉዳዩ የሚሳይል ድምፅ ብቻ አይደለም፤ ጉዳዩ የእርስዎንም የገበያ ሰላም ትንፋሽ ያሳጥራል። በጦርነቱ መቀሰቀስ የነዳጅ ዋጋ ልክ እንደ ሚሳይሎቹ ወደ ሰማይ ተወንጭፏል። ይህ ደግሞ በኒውዮርክ ወይም በቴህራን ብቻ ሳይሆን በተለይ አፍሪካ ውስጥ እንደ አዲስ አበባ እና በናይሮቢ ላይ ትልቅ ድንጋጤ ፈጥሯል። አንድ የአዲስ አበባ የራይድ ታክሲ ሹፌርን እናስብ። ስሙ ዮናስ ይባላል። ዮናስ ከጦርነቱ በፊት በቀን የሚያገኘው ገቢ ቤተሰቡን ለማስተዳደር ይበቃው ነበር። ዛሬ ግን ምንም እንኳን ጦርነቱ ያለበትን ቦታ በካርታ ላይ ባያውቀውም የነዳጅ ዋጋ መጨመር የዮናስን ትርፍ እና ገቢ እየበላበት ነው። የነዳጅ ዋጋ ሲጨምር ዮናስ ገቢ ይቀንሳል። የሽንኩርት ዋጋ ይጨምራል። የሽንኩርት ዋጋ ሲጨምር የዮናስ ልጆች የምሳ ዕቃ ይቀንሳል። ይህ ነው ከግሎባላይዜሽን የምንለው መራራ እውነት። ለምንድነው ግን የነዳጅ ዋጋ እንዲህ ዓለምን የሚያንቀጠቅጠው? በጣም ቀላል ነው። ነዳጅ የዓለም ኢኮኖሚ ደም ነው። የሆርሙዝ የባሕር መስመር ደግሞ ይህ ደም የሚፈስበት ዋና የደም ስር ነው። ኢራን ይህን መስመር ስትዘጋው ወይም በጦርነት ምክንያት እንቅስቃሴ ሲስተጓጎል የዓለም የነዳጅ አቅርቦት ይቆማል። ነዳጅ ከሌለ መርከቦች አይንቀሳቀሱም፣ ፋብሪካዎች ምርት ያቆማሉ፣ አውሮፕላኖች አይበሩም። በተለይ እንደ ኢትዮጵያ ያሉ ታዳጊ ሀገራት ላይ ጉዳቱ እጥፍ ድርብ ነው። ለምን መሰላችሁ? የእኛ ኢኮኖሚ አሁንም ከውጭ በሚገቡ ምርቶች ላይ ጥገኛ ስለሆነ ነው። ዶላር ሲወደድ እና የማጓጓዣ ዋጋ ሲጨምር በሀገር ውስጥ ያለው የዋጋ ግሽበት ከቁጥጥር ይወጣል። ለንግድ ድርጅቶች ይህ ትልቅ ፈተና ነው። አስመጪዎች ዕቃ ለማምጣት ይቸገራሉ፣ ላኪዎች ደግሞ ምርታቸውን ለዓለም ገበያ ለማቅረብ ከፍተኛ ወጪ ይጠይቅባቸዋል። የሰዎች የመግዛት አቅም ሲቀንስ ደግሞ ትናንሽ ንግዶች ደንበኛ ያጣሉ። እስካሁን ያወራነው ስለ ችግሩ ብቻ ነው፣ ነገር ግን እውነታው ይሄው ስለሆነ ልነጋገርበት ይገባል። እንዲህ አይነት ጠቃሚ እና ወቅታዊ መረጃዎች ለብዙዎች እንዲደርሱ ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። የእርስዎ ድጋፍ እንደነዚህ ያሉ ጥልቅ ትንታኔዎችን እንድንሰራ ጉልበት ይሆነናል። ታዲያ በዚህ ምስቅልቅል ውስጥ እርስዎ ምን ማድረግ ይችላሉ? እጅና እግርን አጣጥፎ ከመንግሥት መፍትሔ ያምጣ ብሎ መጠበቅ ብቻ በቂ አይደለም። በመጀመሪያ የገንዘብ አያያዝዎን ይቀይሩ። በዋጋ ግሽበት ወቅት ጥሬ ገንዘብ በእጅዎ ላይ ለረጅም ጊዜ ማስቀመጥ እሴቱን ያሳጣዋል። ይልቁንም ዋጋቸው በማይቀንሱ ንብረቶች ላይ ኢንቨስት ማድረግ ወይም የገቢ ምንጭዎን ማብዛት ብልህነት ነው። ለንግድ ባለቤቶች ደግሞ ጥሬ ዕቃን ከሀገር ውስጥ ማግኘት ላይ ትኩረት ማድረግ ጥሩ መንገድ ነው። ከውጭ የሚመጣ ዕቃ ሲዘገይ ወይም ዋጋው ሲንር በሀገር ውስጥ ያለ አማራጭ ንግድዎን በሕይወት ያቆየዋል። ሌላው ትልቁ ነገር አስተሳሰብ ነው። በዓለም ላይ ትልልቅ ቢሊዮነሮች የተፈጠሩት እንዲህ አይነት ቀውሶች በነበሩበት ወቅት ነው። ለምሳሌ የነዳጅ ዋጋ ሲጨምር የታዳሽ ኃይል ፍላጎት ይጨምራል። ቴክኖሎጂን በመጠቀም ወጪን መቀነስ ለሚችሉ ሥራ ፈጣሪዎች ትልቅ ዕድል ይከፈታል። ችግር ባለበት ቦታ ሁሉ መፍትሔ አለ፣ መፍትሔ ባለበት ቦታ ደግሞ ንግድ አለ። ይህ ጦርነት ነገ ያበቃ ይሆናል ወይም ደግሞ ለወራት ሊቀጥል ይችላል። ነገር ግን አንድ ነገር እርግጠኛ ነው፣ ዓለም ከእንግዲህ ወዲህ እንደ ድሮዋ አትሆንም። እኛም እንደ ድሮ መሆን የለብንም። ጦርነቱን መቆጣጠር አንችልም፣ ነገር ግን ለጦርነቱ የምንሰጠውን ምላሽ መቆጣጠር እንችላለን። ወደፊት መራመድ የሚችሉት ሁኔታዎች ሲመቻቹላቸው ብቻ ሳይሆን በማዕበል ውስጥም መቅዘፍ የሚችሉ ናቸው። ዛሬውኑ ራስዎን ይጠይቁ፣ ነገ ሌላ ቀውስ ቢመጣ የእኔ ንግድ ወይም የእኔ ኢኮኖሚ ምን ያህል ጠንካራ ነው? አስታውሱ፣ መረጃ ኃይል ነው። አስቡበት። ዛሬውኑ ለውጥ ይጀምሩ። ስላዳመጣችሁን አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩ።